እናት አባታችንን ስንንከባከብ ርዝቃችን ይሰፋል። አንዱ ዓሊም ምን ይላሉ? ወላጁን የሚንከባከብ ሰው በደንብ ያዙልኝ። ወላጁን የሚንከባከብ ሰው ዱንያ ላይ 3 ሽልማት አኺራውን ዋናውን ሽልማት ያገኛል። አንደኛው እድሜው ይረዝማል ማለት በረካ ይኖረዋል፣ መልካም ስራ ይሰራል። ሁለተኛው ደስ የሚል ኑሮ ርዝቅ የሰፋ ደስተኛ ኑሮ እንዲኖር አላህ ያደርገዋል። ሶስተኛ ሷሊህ ልጅ አላህ ይለግሰዋል። አራተኛውና ዋናው ጀነት ለመግባት ሰበብ ይሆናል። አላህ ይጠብቀን። በተቃራኒው እናት አባቱ የሚያስቃይ የሚያስለቅስ እድሜው በረካ የለውም፣ መጥፎ ስራ ሲሰራ ይሰነበታል። አላህ ልጅ ይሰልጥበታል። አልጀዛኡ ሚን ጂንሲል አመል ነው። ልጅ መጥፎ ልጅ ይሰልጥበታል። ሶስተኛ መዒሸተን ደንካ የተጨናነቀ ኑሮ ደስታ የሌለው ኑሮ እንዲኖር አላህ ያደርገዋል። ጀሃነም ለመግባት ሰበብ ይሆነዋል። የአላህ መልእክተኛ ምን አሉ? መን አሐበ የወደደ የፈለገ አዩብሰጠ ለሁ ፊ ርዝቅሂ ርዝቁ እንዲሰፋለት ሁሉም ይፈልጋል። የርዝቅ ጉዳይ ሲባል ርዝቅ ጠበበ፣ ወላሂ ከእናት ከአባታችን ገብነት እናሳምር። ገጠር ነው ያለችው እናቴ፣ ሂደን እንዘይራታ። አባቴ ክፍለ ሀገር ነው ያለው፣ ሂደን እንዘይረው። አላህ ያመቻቸው ትራንስፖርቱ ኖሮ በዚህ ወቅት ርዝቅ የሰፋ ደግሞ በፕሌን እኮ ነው። ከፈለገ በአንድ ቀን ደርሶ ይመጣል ይመለሳል። የተመቻቸ ቦታ ከሆነ ማለት ነው። እኛ በስልክ ብቻ አመት ጠብቀን ብቻ ክፍለ ሀገር ነን። ላ ይሄን እናስወግድ እንዴ!